ቂም የቋጠረው የአርቴታ ሰራዊት በለንደን ሰማይ ስር የበቀል በትራቸውን በውሃ ሰማዮቹ ላይ ያሳረፉ አምሽተዋል። ኦገስት 28 21 ኢታድ ስቴዲየም ገና በ35ኛው ደቂቃ ግራኒት ዣካን በቀይ ካርድ ያጣው አርሰናል ያውን ተጫዋቻቸውን ጋብሪኤል ጄሱስን ጎል ጨምሮ 5-0 ያሸነፈው ሲቲ ትላንት ታሪክ ያንኑ የደገመው ይመስላል። ጨዋታው ገና ከሳምንት በፊት መነጋገሪያነቱ ሲጀምር ምናልባትም ከጊዜ ወደ ጊዜ ደርቢነት ስሜትን እየተላበሰ መጥቷል። የአርቴታና የጋርዲዮላ ተቃራኒ ንግግሮች፣ የጋብሪኤል ማጋሌሽና ኤርሊንግ ብሮት ሃላንድ ሽኩቻ፣ አርሰናል ከመሪው ሊቨርፑል ላለመራቅ የሚያደርገው ጨዋታ፣ ሲቲ በአንጻራዊነት አራተኛ ደረጃ አሳልፎ ላለመስጠት፣ እነዚህን ሁሉ ጥያቄ ይዞ በኤምሬትስ ጨዋታው የጀመረው የአርሰናል ደጋፊዎች በስቴዲየም ስታያን ብል ሃላንድ የሚሉ ባነሮች ይዘው ተገኝተዋል። ማንቸስተር ሲቲ በጉዳት ጀርሚ ዶኩ፣ ሮበን ዲያዝ፣ አኬን የመሳሰሉ ተጫዋቾችን ይዞ አልተገኘም። አርሰናል በአንጻራዊነት የቅርብ ጊዜ ጉዳት የለውም። ይህም አርቴታ ቻምፒዮንስ ሊግን ጨምሮ ተጫዋቾችን እያፈራረቀ ያጫወተበትን ሳምንት ተመልክተናል። ይህም ተጫዋቾች ከጉዳት ነፃ እንዲሆኑ አድርጓቸዋል። ጨዋታው ሲጀምር ገና በሁለተኛው ደቂቃ የማኑኤል አካኒ ተጠቅሞ ኖርዌጂያን ፕሌይሜከር ማርቲን ኦዲጋርድ ያስቆጠረው። በመጀመሪያው ዙር ታርግ ግንኙነታቸው ላይ ኤርሊንግ ብሮት ሃላንድ አንተ ደግሞ ማን ያለው የ18 ዓመት ታዳጊ ማይልስ ሉዊስ ስኬሊ ለራሱ የመጀመሪያውን ጎል ለክለቡ ሶስተኛውን ጎል ካስቆጠረ በኋላ የሃላንድ የደስታ አገላለጽ በመጠቀም ምላሽን ሰጥቶታል። ቀሪውን የአርሰናል ጎሎች ቶማስ ፓርቴ፣ ካይ ሃቨርትስ፣ ኢታን ንዋነሪ ያስቆጥሯል። የሲቲን ከሽንፈት ያልታደገች ጎል ኤርሊንግ ብሮት ሃላንድ አስቆጥሯል።